አንዳንድ ነገሮች አንዴ ሞክራችሁ አልሰሩም ማለት ሁሌ አይሰሩም ወይም አይሳኩም ማለት አይደለም። ምናልባት እናንተ እየፈለጋችሁት ያለውን ሪዛልት ለማምጣት ፕሮግረስ ላይ ሆኖ ካለ ነው ተስፋ ሊቆርጡ የሚችሉት። ለምሳሌ ላስረዳችሁ። አንድ በረዶ ከፍሪጅ ውስጥ አውጥታችሁ ጠረጴዛ ላይ አስቀምጣችሁ እንደምትጠብቁ ግልጽ ነው። በመጀመሪያዎቹ 1 ደቂቃ 2 ደቂቃ ወይም ወዲያውኑ ሊቀልጥልን አይችልም። ግዴታ መጠበቅ አለብን። 1 ሴንቲግሬድ 2 3 እያለ እየጨመረ ሲሄድ ዲግሪ ሴንቲግሬድ በምሳሌ መቅለጥ ይጀምራል ማለት ነው። ግን እስከሚቀልጥ ያለችው ደቂቃ በጣም አስፈላጊ ናት ማለት ነው። ያቺ እስከምትቀልጥ ባለችው ሰዓት ላይ ብዙዎቻችን ባለመታገስ ምክንያት ነገሮችን እንተዋለን። መልሰንም ያንን በረዶ ልንመልሰው እንችላለን። ግን አንድ ያ በረዶ መቅለጥ ከጀመረ በኋላ እኛ እዛ በረዶ ላይ ምንም አይነት ስልጣን ሊኖር አይችልም። ያንን ነገር ማስቆም አንችልም። አንድ ኮንሰፕት አለ ዘ ፕላቶ ኦፍ ላተንት ፖቴንሻል ይባላል። ይሄ ኮንሰፕት ምንድን ነው የሚያወራው? እናንተ ነገሮች እንዲሆኑ ፈልጉትና እናንተ መድረስ ፈልጉበት ቦታና ነገሮች የሚሆኑበት ሁኔታ የሚያሳይ ግራፍ ነው እና እዛ ግራፍ ላይ በእነዚህ ሁለት ነገሮች መካከል ልዩነት ሲፈጠር ዘ ቫሊ ኦፍ ዲስአፖይንትመንት የሚባል ጋፕ ትፈጠራለች ማለት ያ ዘ ቫሊ ኦፍ ዲስአፖይንትመንት የምንላት የብስጭት፣ ተስፋ መቁረጥ፣ ነገሩ አይሰራም ብሎ የማይሆኑ አክሽኖችን ወደ መውሰድ የምንገባበት ነው። ግን ያንን ነገር በትዕግስት ካለፍነው በኋላ ያንን የምንፈልገው ሪዛልትን እኛ ራሱ ብንፈልግ ማስቆም ይከብደናል ማለት ነው። በበረዶ ምሳሌ ብንነሳ አንድ ያ በረዶ መቅለጥ ከጀመረ በኋላ ያቺ በትዕግስት የምንጠብቅባት ደቂቃ ካለፈች በኋላ ያን በረዶ እኛ ማድረግ ሞክርም አንችልም ማለት ነው። ያ ደግሞ የሚሆነው ምንድነው? ነገሮች አንዴ ራሳቸው ቦታቸው መያዝ ከጀመሩልን እኛ እነዛ ነገር ላይ ብዙ ኢፈርት ማውጣት ስለማይኖርብን ይሆናል ማለት ነው። ግን ብዙዎቻችን ያቺ ቫሊ ኦፍ ዲስአፖይንትመንትን ማለፍ አንችልም። ቀጥታ የማይሆኑ አክሽኖች ወደ መውሰድ እና እንደዚህ አይነት ተግባሮችን ወደ መውሰድ እንገባለን። በዛም ምክንያት የምንፈልገውን ነገር እንዳናሳካ እንሆናለን ማለት። ስለዚህ ታግሰን ሁሌ ቫሊ ኦፍ ዲስአፖይንትመንትን ለማለፍ መሞከር አለብን። ያ ሲሆን ነገሮች ጥሩ ይሆናሉ። ጥሩ ነገርም ማሳካት እንችላለን። የዛሬው ቪዲዮ የሚመስል ነበር። ከወደዳችሁት ላይክ እና ሰብስክራይብ አድርጉ።